እየተፈጠረ ያለው ትርምስ እጅጉን አሳዝኖናል። ቤተክርስቲያን ሊያፈርሷት ባሰፈሰፉ አካላት እጅ መውደቋን የሚያሳይ ነው። ሕይወትም ቢሆን አንዳች ሳንሳሳ ተከፍሎ ከዳር ይደርሳል። ካላስጠነቀቀን በስተቀር ወደ ኋላ አይመልሰንም። በመሰደቡ ምክንያት ከቤተክርስቲያን የኮበለለው የኦሮሞ ሕዝብ ጥያቄ ነው። ባላችሁበት ቦታ የቤተክርስቲያንን ሀብት እንድትጠብቁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦሮሚያና ብሔር ብሔረሰቦች ቅዱስ ሲኖዶስ የተሰጠ መግለጫ። ቅድስት ቤተክርስቲያን ከጥንት ጀምሮ የውስጥም ሆነ የውጭ ፈተናዎች ነበሩባት። ብዙ ጊዜ የሚገዳደራት ከውጭ ፈተና ይልቅ የውስጥ ፈተና ነበር። ይሁን እንጂ የሚገጥሟትን ፈተናዎች እውነት እንደ ጋሻ እየከበባት ተሻግራለች። ሁሉን በሚችል አምላክ ጥላ ውስጥ አድራለች። በግራም ሆነ በቀኝዋ እልፍ ጠላቶቿን ጥላለች። ተኩላና እባብን አንበሳውንና ዘንዶውን ረግጣ እየገሰገሰች ዛሬ ላይ ደርሳለች። ዛሬ በዘመናችንም ይኸው የውስጥ ችግር ቤተክርስቲያንን በእጅጉ እየናጣት ይገኛል። በተለይ ሰሞኑን ሐዋርያዊ ተልእኮን ለማስፈጸምና የቤተክርስቲያንን ኩላዊነት በማረጋገጥ የቤተክርስቲያንን አንድነት ለማጽናት በብፁዓን አባቶች የተከናወነውን የኤጲስቆጶሳት ሲመት አስመልክቶ የቤተክርስቲያን አባቶች በሆኑ ሹማምንቶች እና በተለያዩ ግለሰቦች አነሳሽነት እና ቀስቃሽነት እየተፈጠረ ያለው ትርምስ እጅጉን አሳዝኖናል። እንዲህ አይነቱ የቤተክርስቲያን ተልእኮ የሚያደናቅፍ አይነት አካሄድ ከውጭ አካላት ወይም እውነቱን ካልተረዱ አካላት ቤተክርስቲያንን ቢገጥማት ኖሮ ብዙም አይገርመንም። አስኬማውን ባደረጉ በጎችን ጠቦቶችንና ግልገሎችን እንዲጠብቁ ስልጣን በተሰጣቸው አባቶች ለቤተክርስቲያን መስፋፋት የሚጠቅማት ተግባር መሆኑን ቤተክርስቲያን ሊያፈርሷት ባሰፈሰፉ አካላት እጅ መውደቋን የሚያሳይ ነው። ይህ መልእክታችን ደግሞ የጀመርነውን አገልግሎት ቤተክርስቲያንን ከነዚህ የውስጥ አፍራሾቿ የሚታደግ ስለሆነ እስከ መጨረሻ ጥግ እንድንገፋ ብርታት ይሆነናል። በዚህ ጉዞአችን እኛም ብንሆን መፈተናችን አይቀሬ ነው። ይህ ጉዞ እንደ ሕዝበ እስራኤል የነጻነት ጉዞ ያለ ስለሆነ እና ብዙ ጋሬጣዎችን ማለፍ ስለሚጠይቅ እኛም ብንሆን መፈተናችን አይቀሬ ነው። በዚህ መሰረት የኤርትራ ባህር ሊያስፈራ ይችላል፣ ግን እግዚአብሔር ለኛ ባህሩን የብስ ያደርግልናል። የቃዴስ በረሃ ላይመች ይችላል፣ ነገር ግን ይጠብቀንንና አምላካችን ወዳዘጋጀልን ስፍራ ያስገባን ዘንድ የተላከልን የእግዚአብሔር መልአክ ሌሊቱን በብርሃን ቀኑን በደመና ይመራናል። ከሰማይ መናን ከአለት ውሃን ያፈልቅልናል። በዚህ ሁሉ የእግዚአብሔር ቸርነት ውስጥ እያለፍን የፈሩና የሚመለሱ የግብፅን ጮማ የሚናፍቁ ይኖራሉ። በናፍቆታቸውም ምክንያት የቤተክርስቲያንን ማንነትና ባህሪያት ወደ ካዱ በግብፅ ወደምንመስላቸው ተቃዋሚዎቻችን የሚቀላቀሉ ይኖራሉ። ይህም ሆኖ ቤተክርስቲያንን ለግል የፖለቲካና የኢኮኖሚ ጥቅም እያዋሉ ከሚገኙ ፈርዖኖች የእግዚአብሔርን ሕዝብ ለመልቀቅ አሻፈረኝ ካሉ እምቢተኞች እና ልበደንዳኖች እጅ ነፃ የማውጣት ጉዞአችን ይቀጥላል። ስለዚህ አንድ አባትን ወደ እነርሱ መቀላቀል አስመልክተው ሐሴት ያደረጉ ነቃፊዎቻችን ማወቅ ያለባቸው ተጋድሎአችን ከስጋና ከደም ጋር ሳይሆን ነቃፊዎቻችንን ከሚያስታጥቀው ዲያብሎስ ጋር ስለሆነ እርሱ ደግሞ የማይተኛ እና የሚውጠውን ፈልጎ እንደሚያገሳ አንበሳ የሚዞር ስለሆነ
ለፈተናው የሚያንበረክካቸው መኖሩ አይቀሬ ስለሆነ ነው። ነገር ግን ይህ ዓላማ የእግዚአብሔር ስለሆነ ሁሉ በመንገድ ላይ ቀርቶ ኢያሱና ካሌብ ብቻ ቢቀሩ እንኳን ከዳር የሚደርስ ነው እንጂ አይቋረጥም። ክርስቶስ ኢየሱስን በመዋዕለ ሥጋዌው ከሰበሰባቸው ሐዋርያትም ይሁዳ በገንዘብ ፍቅር ተታሎ ክርስቶስን መሸጥ የክርስቶስን የማዳን ሥራ አላደናቀፈውም። ጴጥሮስም በወሳኝ ጊዜ ላይ ጌታውን አላውቅም ማለት የዲያብሎስን ሥራ ያፈራርስ ዘንድ የተገለጠውን የጌታችን የመድኃኒታችን የኢየሱስ ክርስቶስን የማዳን ሥራ አላቋረጠም። በዚህ የማዳን ሥራው ላይ የተመሰረተችና ራሱ ክርስቶስ የሆነች ቤተ ክርስቲያን የተሰቀለውን ክርስቶስ ለመስበክ ያከናወነችው አገልግሎት በጥቂት አባቶች ፍቅረ ነዋይና ከሃዲነት ለአፍታም ያክል አይደናቀፍም። ይሁዳ በመሄዱ ምክንያት ሐዋርያዊ አገልግሎቱ ሳይደናቀፍ በይሁዳ ፈንታ አንድ ማትያስ ሳይሆን ብዙ ማትያሶች ይተካሉ። በሐዋርያው ቅዱስ ጳውሎስ የአገልግሎት ዘመንም በዓለም ፍቅር የተማረከው ዴማስ ሐዋርያውንም ሆነ በእውነት የሚከተሉትን የእርሱን ደቀ መዛሙርት ከጉዞአቸው አልገታቸውም። እናም ዴማስ ከክርስቶስ ፍቅር ይልቅ የተሰሎንቄ ከተማ ውበት አደናቀፈው የሚል ዜና ዴማሶችን ልንጠነቀቅ እንደሚገባ ካላስጠነቀቀን በስተቀር ወደ ኋላ አይመልሰንም። ይህ አጀንዳ የጥቂት አባቶች አጀንዳ ብቻ አይደለም። አጀንዳው የብዙ ካህናት፣ ዲያቆናትና መምህራን በአጠቃላይ የሁሉም የቤተ ክርስቲያን አገልጋዮች አጀንዳ ነው። ይህ አጀንዳ በቋንቋቸው ልናስተምራቸው የሚገቡ የሁሉም ብሔር ብሔረሰቦች አጀንዳ ነው። ይህ አጀንዳ በቤተ ክርስቲያን ሹማምንትና መጻሕፍት ሳይቀር በመሰደቡ ምክንያት ከቤተ ክርስቲያን የኮበለለው የኦሮሞ ሕዝብ ጥያቄ ነው። ይህ አጀንዳ ከቤተ ክርስቲያን ውጪ በየትኛውም ቤተ እምነት ቢኖር በቋንቋው እንድናገለግለው የታዘዝንለትና ወደ እርሱ እንድንላክ ሐዋርያዊ መመሪያ ለእኛ የተሰጠበት ሕዝብ አጀንዳ ነው። በመሆኑም ጥቂት አካላት በመኮብለላቸው ምክንያት የሚቀር እና የሚታጠፍ አጀንዳ አይደለም። ሊከፈል የሚገባው መስዋዕትነት ሕይወትም ቢሆን አንዳች ሳንሳሳ ተከፍሎ ከዳር ይደርሳል። ይህ ሁሉ ሆኖ ነቃፊዎቻችንም ሆነ ኮብላዮቹን በፍቅርና በርኅራኄ ዓይን ልናያቸው እንወዳለን። ምናልባትም እንደ ጴጥሮስ ተጸጽተው ወደ ማሉለትና ወደ ተገዘቱለት ዓላማ እንዲመለሱ እንጸልይላቸዋለን። ከእኛ ጎን በተለያየ መንገድ የቆማችሁ የሐሳባችን ደጋፊዎች ሁሉ አስቀድመን በገለጽነው መሰረት የተጀመረው ጉዞአችን ወደ ኋላ የማይመለስ መሆኑን አውቃችሁ ተቃዋሚዎቻችን በሚነዙት የሐሰት ፕሮፓጋንዳ ሳትናወጡ ባላችሁበት ጸንታችሁ ቁሙ። ባላችሁበት ቦታ የቤተ ክርስቲያንን ሀብት እንድትጠብቁ እርስ በርስ ያላችሁን ፍቅር እንድታጸኑና ከሁሉ ጋር በሰላም እንድትኖሩ እንመክራችኋለን። ያሉትን የሕግ ጥሰቶች ደግሞ ለሚመለከታቸው የመንግስት አካላት እንድታሳውቁ እናሳስባለን። አንዳንድ ዓላማቸውን ስተው በኮበለሉ አባቶችም ሳትደናገሩ አንዱ ሌላውን እያበረታ በመደጋገፍ ከበፊት ይልቅ አሁን በመንፈሳዊ ሕይወታችሁና በአገልግሎታችሁ እንድትተጉ እንነግራችኋለን። በስተመጨረሻም ፈተናውም ይቀጥላል፣ ጉዞአችንም ይቀጥላል። የመስቀሉ ድል ደግሞ ለሐዋርያት ኩላዊት አንዲትና ቅድስት ቤተ ክርስቲያን ይሆናል። እግዚአብሔርም ወዳዘጋጀልን ስፍራ ያስገባናል። የካቲት 7 ቀን 2015 ዓመተ ምህረት አዲስ አበባ ኢትዮጵያ። እግዚአብሔር አምላክ ሀገራችንን ይባርክልን፣ ይቀድስልን። ወስብሐት ለእግዚአብሔር።